ነገር ግን ሻዶ በቀላሉ ይሸውደዋል። ትልቅ ኃይል አሳየውና የጨዋታ ጊዜ አልቋል ብሎ ተሰናበተው። ሀብሉንም ሰርቆ ሄደ። በቀጣዩ ቀንም እህቱ ክሌር ወደ ቤት ተመለሰች። ከዛ ምንም እንዳልተፈጠረ ወደ ዋና ከተማ ሄደች። ሻዶም እዛ ብዙ ጠንካራ ተፋላሚዎች ስላሉ ወደ ከተማዋ መሄድ ይፈልጋል። አልፋም ሎርድ ሻዶ የስንብት ጊዜ ደርሷል ብላ አስደነገጠችው። የዲያብሎስ ተከታዮች በዓለም ላይ የተለያዩ ቦታዎች ስላሉ መለያየት አለብን አለችው። ነገር ግን ሻዶ በእርግጥ ውሸቴን እና እነሱን ለወደፊት እቅዶች እንደምጠቀምባቸው ስላወቁ ሰበብ ፈጥሮ መሄድ ፈልጎ ነው አለ። ስላዳንኳቸው እንደ ጀግና ነበር የሚያዩ። ነገር ግን ሁላችንም ስናድግ ጀግኖቻችንን እንረሳለን። ይሄም የተለመደ ነገር ነው። እነሱ ቢሄዱም እኔ መንገዴን እቀጥላለሁ አለ። ከ2 ዓመት በኋላም ሻዶ ክሌር እህቷ የምትማርበት ዳርክ ናይትስ አካዳሚ ትምህርት ቤት ለመከተል ወደ ዋና ከተማ ይሄዳል። የኃይሉም ደረጃ ዝቅተኛ ስለሆነ ከአካዳሚ ውጪ የግል መኖሪያ ቤት ይዞ ነው የሚኖረው። እሱም የሰዎችን ትኩረት አለመሳብ ሲል ይሄን ነገር አውቆ ነው የሚያደርገው። ሂሎ እና ጋጋ የአካዳሚው ተማሪዎች ሲሆኑ እነሱ መሃል ለመደበቅ ጓደኞቹ እንዲሆኑ መረጠ። ወደ አካዳሚው እየሄዱ ሻዶም በደንብ ተለማምደን የኃይላችንን ደረጃ ከፍ ካደረግን እንደ እህቴ የአካዳሚው መኖሪያ ቤት ይሰጠናል አላቸው። እነሱም ተስማሙ። ነገር ግን በፊቱም ፈተና ከኛ ውስጥ አንተነ ዝቅተኛ ያመጣ ሰው ይቀጣል ብለን ተስማምተን ነበር። ቅጣቱም ትምህርት ቤት ውስጥ በጣም ታዋቂ ለሆነች ሴት ፍቅሩን መግለጽ አለበት አሉ። እሱም በትምህርት ቤት ውስጥ ታዋቂ የተባለች ሴት መረጠ። እሷም ፕሪንሰስ አሌክሲያ ነች። እሱም እውነተኛ ማንነቱን ለመደበቅ ሲል እየተንቀጠቀጠ ቃላቶችንም እየጣለ እንደሚወዳት እና ከሱ ጋር ዴት እንድትወጣ ጠየቃት። እሱም በዚህ አክት ሪጀክት እንደምታደርገው እርግጠኛ ሆኖ ሳለ ተቀበለችው። እሷም እንዳንተ አይነቱን እየጠበቅኩኝ ነበር አለችው። ይሄ ነገርም ሻዶን ይረብሸዋል። ምክንያቱም እሱ መሆን የፈለገው ኖርማል ተማሪ ነበር። ነገር ግን አሁን በሰራው ነገር የሰው እይታ ውስጥ መግባቱ አይቀርም።